ትውውቃችን ወደ ገዳም የሄድን ባስ ውስጥ ነው። ጥቁር ከመሆኑ በላይ አረዛዘሙ ቁጭ ብሎ እንኳን ይበልጠኝ ነበር። ገና መጥቶ አጠገቤ እንደተቀመጠ ነበር መለፍለፍ የጀመረው። እውነታው ቢያስጠላኝም እየቆየ ሲሄድ ግን ወሬው እየጎመራ ድምፁ እየጣፈጠኝ አሳሳቁ እየሳበኝ መጥቶ ልክ ገዳሙ በር ላይ ባስ ስትቆም ራሴን ደረቱ ላይ ተኝቼ አገኘሁት። ቃል ተነሺ ደርሰናል አለኝ በጎርናና ድምፁ። ብትት ብዬ ተነሳሁ። ገዳም የመጎብኘት እቅድም ፍላጎትም ሳይኖረኝ ከአባቴ ንዝነዛና ጭቅጭቅ ትንሽ ለማድረግ የዘየድኩት ዘዴ ነው። ከጎን ያለው ወጣት ደግሞ ገዳም የመመላለስ ልምድ እንዳለው ከወሬው ያስታውቃል። ዘውገ ይባላል። ቀኑ እየጨላለመ ስለሆነ ከመኪና እንደወረድን መንገድ እየመራ ገዳሙ ድረስ ያደረሰኝም እሱ ነው። እኔ የምልሽ ጋቢ ይዘሻል እንዴ? ብርዱ በጣም ከባድ ነው። አዎ አለኝ፣ ግን አንተስ አልኩት። ኧረ የለኝም፣ እንግዲህ ሲበርደኝ ማደሩ ነው። ኧረ እኔ በቀናል ደሞ ሌሊት አልኩት። ያንን ደረት ለመንደር አስፈልጌ ይሆን አዘኝለት ለጊዜው እኔም አልታወቀኝም። እሺ ደስ ይለኛል አለኝ ከአፌ ለቀም አድርጎ። የገዳሙ ጸጥታ ያስፈራል። ገዳሙን ለመጎብኘት የመጡ ምዕመናን ግቢውን ሞልተውት ግማሻቸው ውጭ እንደምናደርስ ስለተነገረን ማረፊያ እየፈለግን አመቺ ቦታ ስናገኝ በቃ እዚህ ጋር ነው ብዬ ጀባዬን ወደ አንጥፌ እንዳበቀው መጥቶ ትርፍት አለ። እኔ የምልህ ግን ወንድና ሴት ይቻላል? ኧረ ችግር የለውም፣ እዚህ ብዙ መጥቻለሁ፣ አያካብዱ። ደግሞ አታዩም ሰው ሁሉ ተጨናንቆ ማለት እስኪደርስ እኮ ነው። ምክንያት ደረደረ። ሳላንገራገር አምኜው ለመተኛት ተደገፍኩ። እንዴት እዚህ እንደደረስኩ ባላቅም ከአባቴ እቅፍ ውጪ ወንድ አቅፎኝ ሌላ ጠረንም ሸቶኝ አያውቅም። ዛሬ ግን ነገሩ ሌላ ነው። ሰፊውን ወጠምሻ እጅ ላይ ተንጠርሼ ጎረምሳ ላበት እየማኩኝ በፍርሃትና በደስታ ልቤ እየነጠረች ነው። ዘውገ ደግሞ ማቀፍ ያውቅበታል። አተነፋፈሴን ተቆጣጥሮታል። ገዳምነቱን እስክንዘነጋው ለስላሳ ድምፁን መጆሮ እየላከ ወደማላውቀው ዓለም ሲወስደኝ ሲታከል ይታወቀኛል። አልከለከልኩትም። ሁለት እሳት አብሮ በአንድ ላይ ሊነድ ሲቆሰቆስ የገዳሙ የንፋስ ሽጉታ ጊዜሩ ቁጣ በሌሊቱ ግርማ ሊያበርደው አልቻለም። ከንፈሩን ሰተት እያለ ቁልቁል ወደ አፌው ላፍን አስቀድሞ ሲንደረደር ሊያስቆም የሚችል ኃይልም አልተፈጠረም። የገዳሙ ገረገራ ስር የሚጮሁ እንቁራሪቶች ድምፅ የታጀበ የከንፈር መማጠጥ ለመጀመሪያ ጊዜ ጆሮ የሰማ። ሁለት ስስ ከናፍርት የበላይነትን ለመቆናጠጥ ጠባብ ቦታ ውስጥ እግር ገጥሞ ሲላመጡ እግር ማረፊያውን ሲያጣ እጅ ሲነባበር ሰውነት ሲግል ገዳምነት ተረስቶ ዝሙት ሰደፍን ሲያጋግለው ዘውገ አልኩት በለሰለሰ ድምፅ። ውይ ለእኛ አንገቴ ስር ሽጉጥ እንዳለ ሽንቴ መምጣቱን ነገርኩት። ከፍርሃት የመጣ መወጠር ነው መሰል እንደነገርኩት ወዲያው እየመራ ወደ ጫካው ወሰደኝና ይሄው እዚህ ጋር ብሎ ከአፉ ሳይጨርስ የረገጥነው መሬት አስምጦን መጨረሻ ወደ ሌላው ጥልቅ ጨለማ ጉድጓድ ውስጥ ገባን። ቃልዬ ቃል ምንድን ነው? በእግዚአብሔር ቃል የት ሄድሽ? እዛው ጋር ምን ውስጥ ነው የገባ ነው? ወይኔ መሞታችን! ፈጣሪ ሆይ ማረን፣ ፈጣሪ ሆይ ማረን እየጮኸ ሌላ ሶስተኛ ጎርናና ድምፅ ሰማን። ማነው እዚህ ውስጥ ያለው? ከየት ነው የመጣችሁት? እዚህ ውስጥ ለምን ገባችሁ? ከአዲስ አበባ ነው የመጣ ነው። ለሽንት መጠን የሰመጥ ነው። እባክዎት አባታችን ከዚህ አውጡ እያለቀስኩ ለምን ነው። እዚህማ ያልበደለ አይገባም። ኃጢአታችሁ በዝቶ ነው። ደግሞም ንጹህ ካልሆናችሁ መውጫ የለም። በቃ እግዚአብሔር ተቀይሟችኋል ማለት ነው። እውነት እኮ ነው። ግን እጁ መተን ዝሙት ሰርተናል፣ ተሳስመን አብረን ተኝተናል። ያደረግነውን ሁሉ ቀባጥሬ ሳበቃ የሚምዘገዘግ ነገር አፋፉ እያፋጨ መቶ ጀርባችን ላይ ሲያርፍ ጩኸታችን አቀለጥ ነው። ዴባ እባብ መባባል ጀመርን። ዝም በል ወዲያ፣ ገመድ ነው ያዙትና ውጡ። ሰውየው እንደተቆጣ በያዝነው ገመድ ረርቱን እያማጠ እንደወጣ በጧፉ ብርሃን ዜማቸው ውጭ የሚታይ መነኩሴ አፋፍ ላይ ቁጭ ብሎ ጠበቁን። መቼስ እግዚአብሔር አትርፏችኋል። እንግዲህ እዚህ ገዳም ሰው በአንድም በሌላም ሳይማር አይሄድምና እናንተም በዚህ ተፈትናችኋል። እርግጥ ነው የሰራችሁት ነውር እጅግ ቢያሳዝንም የገባችሁበት ገደል ግን ለኃጢአታችሁ ቅጣት የተዘጋጀ ሲሆን እቺ ቤተክርስቲያን ስትሰራ ዝናብ ለማቆር እግዚአብሔር በመብረቅ ያጎደጎዳት ቦታ ናት። ከዚያም በኋላ አበው ደግሞ አሳምሯት የመቅደሱን ስዕላት ለመሳል ቀለም መበጥበጫ አድርገዋታል። ዛሬ ደግሞ እናንተ ላሉት የንስሐ ቀለም መበጥበጫ ሆናለች። አያችሁ፣ ገዳም ለመምጣት እግርና ብር መኪና ብቻ አይበቃም። ዋናው ልብ መምጣት ነው። ያለበለዚያ በአካልም በሀሳብም ዓለምን ተሸክማችሁ ከመጣችሁ እንዲሁ የገዳም ዝሙት ውስጥ ትገባላችሁ።
ይችን ገዳም የቆረቆራት አበው እኮ ዘመናዊነት አያውቁም። በመንፈሳዊነታቸው ግን ይህንን ሰርተዋል። በመንፈሳዊነታቸው ስትበረቱበት እውቀትም ጭምር ነው። እውቀትና ዘመናዊነት ብቻው ግን መንፈሳዊነት አይሆንም። ቢሆንም እናንተ ደጁን ባልደፈራችሁ በዓለም የከፋውን ኃጢአታችሁን ለማራገፍ እንጂ በደል ለመጨመር አትምጡ። የገባችሁበት ገደል ከሚያስፈራው እልፍ እጥፍ የምታስፈራው ሲኦልና ሰብስፋ እየጠበቀቻችሁ ነው። ከዚህ ጉድጓድ እንዳስፈለጋችሁ ንስሐም ከሲኦል መውጫ ገመድ ነው። ከልብ ተመለሱ። ከልብ ያልሆነ አማኝ ትንሽ ሲነካው ይደነግጣል እንጂ አያስተውልም። ገደሉ መወጣጫ ነበረው። እናንተ ግን አለማስተዋል ገመዱን ላኩላችሁ። አሁንም መወጣታችሁ ቤተክርስቲያን አስተውሏት፣ ቅረቡባት፣ አስቀድሱባት፣ ማረፊያም አድርጓት እንጂ አትዘሙቱባት። ዓለምን እዚህ ድረስ ማምጣት ከተቻላችሁ በአዲስ ዘመን ገዳማችሁ በዓለም ገዳማችሁ ታነጹ። ኃጢአትን የሚሰውር አይለማም፣ የሚተዉትና የሚናዘዝበት ግን ምሕረት ያገኛል እንዲል መጽሐፍ። አሁን ያለፈውን ትታችሁ ንስሐ ግቡ። ገደል ውስጥ መውደቃችሁ አምናችሁ ለመውጣት እንደተጣራችሁ በኃጢአት እንደወደቃችሁ ለመዳን ወደ እግዚአብሔር ጩኹ። ጠዋት ሲነጋ እስክንገናኝ አንተም በወንድ አንቀጽ አንቺም በሴቶች ቆዩ። ደህና አደሩ። ጸጥ ባለው ጨለማ ውስጥ እየተንቀጠቀጥኩ እንደቆምን በጨለማ ውስጥ አባ ሲሰወሩ እየተደናበርን ከጫካው እንደወጣን ተለያየን። ጠዋት ሁለታችንም በንስሐ ታጥበን ቀኖና ተቀብለን የመንፈሳዊ ጠዋት ፀሐይ በአንድነት ሞቅን። ወደ ሀገራችን ገባን።